ሰላም ጤና ይስጥልኝ። ሲስተር አዱኛ ነኝ። ዛሬ ከሌላው ጊዜ ለየት ያለ ወግ ነው የማወራችሁ። የዛሬው ወግ ምንድነው? ስለ አንድ ሌባ የሆነ የመንግስት ድርጅት ስራ አስኪያጅ ነው የማወራችሁ። ይሄ ሌባ ስራ አስኪያጅ ከድርጅቱ በሚሊዮን የሚቆጠር ብር ይሰርቅና ከዕለታት አንድ ቀን ይነቃበትና ክስ እንቅስቃሴ ይጀምራል። ሌባ እንግዲህ መጀመሪያ ሲሰርቅ ምንም ፍራቻ የለውም፣ ደፋር ነው። ከተነቃበት በኋላ ነው ፍራቻው የሚጀምረውና ክሱ እንቅስቃሴ ይጀምርለትና በጣም ይረበሽና ይፈራና ይደነግጣል። የመድኃኔዓለም ዕለት ጠዋት ወደ መድኃኔዓለም ቤተክርስቲያን ይሄድና የኔ መድኃኔዓለም፣ የዓለሙ መድኃኔዓለም፣ የአባቴ መድኃኔዓለም፣ የአያቶቼ መድኃኔዓለም ከጭንቅ አውጣኝ፣ ከዚህ ጭንቅ ብታወጣኝ የዛሬ ወር ግማሹን ከዘረፍኩት ብር ግማሹን ላንተ አስገባለሁ ይላል። ከዛም ከሰዓት በኋላ መድኃኔዓለምን ይጠራጠርና ወደ ዳኞች ይሄዳል። ዳኞች ጋር ሰው በሰው ምናምን ይገናኝና መጠጥ ምናምን እየጠጡ እባክህን ከዚህ ጭንቅ አውጣኝ፣ ከዚህ ሰውረኝ፣ ያሁኑን አውጣኝ እከፍላለሁ ምናምን ይለዋል። ያው ይነጋገሩና ለዳኛው ገብቶለት መድኃኔዓለም ወሩ ሳይደርስ በማዕከል የፍርድ ቀን ይደርስና ፍርድ ቤት ይሄ ዳኛ እንደምንም ብሎ ክሱን ይዘጋለታል። ከዚያም ይሄ ክስ ይግባኝ ተጠይቆበት ወደ ከፍተኛ ፍርድ ቤት አደገ። መድኃኔዓለም ጉቦ ይበላል እንዴ? አይበላም። ለመድኃኔዓለም ምሳሌ የምንችለው ሰርቀን ከዚህ ጭንቅ አውጣኝ ብለን ሳይሆን ልጆቻችን ቢታመሙብን የኔ መድኃኔዓለም እባክህንን በጸበልህ አድንልኝ፣ በጸበልህ ፈውስልኝ፣ ልጄን ብትፈውስልኝ፣ ልጄን ብታድንልኝ የዛሬ ወር ጥላ አስገባላለሁ፣ የዛሬ ወር ሻማ አበራላለሁ፣ ሻማ ብርቻ አመሰግናለሁ፣ መንገድ ስንሄድ መንገዴን ቀኝ አድርግልኝ፣ በሰላም ብመለስ የዛሬ ወር እንደዚህ አድርግልሃለሁ ብለን ብንለው ቸሩ መድኃኔዓለም ይለመነናል፣ ይሰማናል። ሰርቀን ግን ብንሳል መድኃኔዓለም ሊሰማን አይችልም። በዚህ እስኪ አንድ መልእክት ማስተላለፍ ፈልጋለሁ። ደብረ ማርቆስ ጌቴ ስማኔ ፈረስ ቤት መድኃኔዓለም ህንፃ ፊኒሺንግ ላይ ነው ያለ እና ለፊኒሺንጉ ጥር 24 እሁድ በጎዛምን ሆቴል ከቀኑ 8 ሰዓት እስከ ምሽቱ 11 ሰዓት ድረስ ኮሚቴዎቹ የገቢ ማሰባሰቢያ ቴሌቶን አዘጋጅተዋል። እዚህ ቴሌቶን ጋር የኢትዮጵያ ንግድ ባንክ አካውንት አስቀምጬላችኋለሁ። የስልክ ቁጥሮቹም አሉ። አገር ውስጥም ያላችሁ ውጭም ያላችሁ ኦርቶዶክሳውያን በሙሉ በአንድ ላይ ተሰባስበን የዛንለት ስልክ በመደወል ብርም በአካውንቱ ትራንስፈር በማድረግ የመድኃኔዓለምን ቤት እንስራ እላለሁኝ። ቸሩ መድኃኔዓለም፣ የዓለሙ መድኃኔዓለም ከዚህ ከምናየውና ከምንሰማው ነገር ሁላችሁንም በያላችሁበት ይጠብቃችሁ እያልኩኝ ሰላም ደሩልኝ።